ሰላም ዩቲዩብ እንዴት ናችሁ? ዛሬ ደግሞ የምናየው iFixit.com የሚባለውን ዌብሳይት ነው። ያው ስልክ ቤት መሄድ እንደቀረው አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። እና እዚህ ዌብሳይት ላይ ምን እናገኛለን? የተለያዩ ላፕቶፖቻችን፣ ስልኮቻችን ብዙ ነገር ብቻ የተበላሹብን ነገሮች እንዴት ፊክስ እንደምናደርግ ያሳየናል ማለት ነው። በቤታችን ቁጭ ብለን ፊክስ ማድረግ እንችላለን ማለት ነው። እንግዲህ ይሄን ያህል ዘመነናል። እሺ የመጀመሪያው ምንድነው የምናደርገው? ወደ ቪዲዮ ከመግባቴ በፊት ግን መጀመሪያ ይሄን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እያደረጋችሁ ይሄን ቪዲዮ ደግሞ የደወል ምልክቷን ተጫኑ፣ ቶሎ ቶሎ የኔ ቪዲዮ እንዲደርሳችሁ ማለት ነው። እሺ ወደዛው እንሂድ። አሁን የመጀመሪያው ምንድነው ክሮም ላይ ነው የምንገባው፣ ወይም ደግሞ ያላችሁ ብራውዘር ላይ እንገባለን የመጀመሪያ። ከዛ በኋላ ምን ብለን ነው ሰርች የምናደርገው? iFixit.com ብለን እናደርጋለን። iFixit ይኸው እዚህ ጋር እንደምታዩት iFixit.com ብሎ መጥቷል። iFixit.com ላይ እንደዚህ እንገባለን ማለት ነው። የመጀመሪያው ኢንተርፌሱ ወይም ደግሞ የሚመጣላችሁ እንደዚህ ነው። የመጀመሪያውን ነው የምትነኩት። ሌላውን እዚህ ጋር አሉ፣ እዚህ ጋር ዩቲዩብ ላይ ፊክሲት ምናምን አሉ እና እነሱን ባትነኳቸው የተመራጭ ነው ማለት ወደ ሌላ እንትን ሊወስዳችሁ ስለሚችሉ እዚህ ጋር iFixit የሚለውን የመጀመሪያውን እንነካለን። ከዛ በኋላ ዳሽቦርዳቸው ይሄ ነው ማለት ነው። እንደዚህ አይነት ዳሽቦርድ አላቸው። ምንድነው እዚህ ጋር ሶስት ነገሮች እናያለን። የመጀመሪያው ምንድነው ፊክስ የምናደርግበት ነው ማለት ነው። የመጀመሪያው ፊክስ የምናደርግበት ሲሆን ይሄኛው ነው። እኛ እዚህ ላይ ነው መተን ፊክስ የምናደርገው እንትን ያለብንን ነገር፣ የተበላሸብን ነገር እዚህ ጋር እንደምታያቸው የተለያዩ መኪናው አለ ማለት ነው። ፊክስ የምናደርገው መኪና ሳይቀር ፊክስ ማድረግ እንችላለን ማለት ነው። ኦኬ እሺ። ሌላ ደግሞ ሁለተኛው ኢንተርፌስ ሾፕ ነው፣ ወይም ደግሞ መግዛት የምትፈልጉትን ነገር ያው በዶላር ያስቀምጥላችኋል። እዚህ ጋር እንደምታያቸው የምትፈልጉትን ነገር እዚህ ጋር ብቻ ማዘዝ ነው። ለምሳሌ የኛ ስልክ በስልክ ነው ያው ዛሬ ማሳያችሁ። እናንተ ግን ሁሉንም ዲቴይል ገብታችሁ ብታያችሁ አሪፍ ይመስለኛል። እሺ የመጀመሪያው ስልክ ነው። የስልክ እንትኖች ይወላችሁ ይኸው እዚህ ጋር የስልክ ግላሶች፣ የተለያዩ እንትኖቹን ቱሎቹን ራሱ ለስልክ እንትን የሚባሉ ቱሎችን ሁላ ያመጣል ማለት ነው። ያው ፊክስ አይደለ እንግዲህ መጠጋገን አይደለ እንደዚህ አይነት ነገር ነው የሚታየው መቼ እና እዚህ ጋር እንዳለ እንትኑን ያመጣላችኋል ሁለተኛው ፔጅ ላይ። ሶስተኛው ፔጅ ደግሞ ከማህበራዊ እንትኖች ጋር ከሰዎች ጋር እየተያያችሁ ፊክስ የምታደርጉበት ወይ ነው ማለት ነው። እዚህ ጋር እንደምታዩት ዩዘር ምናምን አላቸው። አሁን ለምሳሌ አንዱን ነክቼ ላሹፋችሁ ዝም ብዬ ያው እንደምታዩት ከሱ ጋር ኮኔክት አድርጋችሁ ምናችሁ እንደተበላሸ ምናምን እንደዛ ከሱ ጋር ፊክስ የምታደርጉበት ወይም ደግሞ መንገድ አለ ማለት ነው። ከነዚህ ከሶስቱ ማለት ከነዚህ ከሁለቱ መርጣችሁ ነው እናንተ። ይሄ የመሀለኛው ያው ሾፕ ማድረግ ነው፣ መግዛት ነው። የምንገዛውን ነገር እዚሁ መግዛት እንችላለን። ደግሞ እኛ ምንም ይሄን ያህል እንትን የምንለው ነገር አለን። ብቻ ግን ከሁለቱ መርጣችሁ ወይ ከዚህ የፈለጋችሁትን እንትን ማድረግ ትችላላችሁ ማለት ነው። እሺ እኛ የምንፈልገው ያው ፊክስ ማድረግ ነው። ፊክስ ማድረግ የምንፈልገውን ነገር እዚህ ጋር ገብተን ነው ማለት ነው ሰሌክት የምናደርገው። ኦኬ እሺ ምንድነው ፊክስ የምናደርገው? መጀመሪያ ስልክ ነው ተባብለን አይደል? ፎን እንለዋለን። የመጀመሪያው ፎን ስንለው እንደዚህ ያስመርጠናል። ኦኬ ምን አለ ስልክ ላይ? ያው ብዙ ስልኮች አሉ። የመጀመሪያው ስልክ ምንድነው? አይፎን ነው ማለት ነው። አይፎን ስልክ ነው። አይፎን ስልካችን የተበላሸብንን አይፎን ስልክ ገብተን ፊክስ የምናደርግበት አይፎን የትኛው ይላል። አይፎን ያው እንትን መሆኑ ራሱ በጣም የቅርብ ጊዜ ቴክኖሎጂ መሆኑ የምናውቀው አይፎን 17 ኢዩላ አለበት ማለት ነው። እዚህ ጋር አይፎን 17 ኤር አለ፣ 17 ፕሮ ማክስ አለ፣ 17 አለ፣ 17 ፕሮ አለ፣ 17 ኖርማሉ አለ እያለ ይወርዳል ማለት ነው። የአይፎን ሙሉ ምርቶቹን ይይዛል ማለትም ከአይፎን ከመጀመሪያው ጀምሮ አይፎን 8 አለ፣ አይፎን 9 አለ፣ አይፎን ፈርስት አለ፣ ሁሉም አሉ እዚህ ጋር እንደምታያቸው 3G በቃ አይፎን የጀመረበትን ጀምሮ ሁሉም አሉ ማለት ነው። ኦኬ እሺ እኛ ምንድነው ፊክስ የምናደርገው? ያው አብዛኛው ሰው አንድሮይድ ነው ስልኩ፣ አንድሮይድ ነው ፊክስ የምናደርገው። ግን ከነሱ ውጪ እዚህ ጋር ራሱ ዊንዶውስ ፎን አለ ወይም ደግሞ ዊንዶውስ ፎን አለ። እዚህ ጋር እንደምታያቸው ያስመርጣቸዋል። ኤልጂ ነው ስልካችሁ፣ ኤችፒ ነው ወይስ ማይክሮሶፍት ነው? እዚህ ጋር ያስመርጣቸዋል። አሁን ለምሳሌ የኛ ስልክ ኖርማል አብዛኛው ሰው ጋር ብዙም የለም ግን ቆይቷ እነዚህ ስልኮች ጋር
ኤልጂ ስልኮች ማለት ነው። የቆዩ ናቸው በጣም እንደምታዩት። እንግዲህ ምኑ እንደተበላሸ እዚህ ጋር ካሜራው ነው ኪቦርዱ ነው ምን ያው ጠቅጠቅ ስለሆነ ነው እንግዲህ እንደዚህ ያለው ኪቦርድ ነው ያለው እንደዛ ነው ጠቅጠቅ ስለሆነ ነው። ኦኬ እሺ እኛ ምንድነው የምንፈልገው አሁን አንድሮይድ ነው ማለት እዚህ ጋር የመስመር ስልክ ሁላ አለ ባይዘው እንደምታዩት የመስመር ስልክ ሁላ አለ። የመስመር ስልክ ሁላ አይነት መስመር እንዴ ምንድነው ያው እሺ አንዱን እንምረጥ ብቻ ግን የመስመር ስልክ እንደምታያቸው የመስመር ስልኮች መጥተዋል። የመስመር ስልኳ ምን ነው እሺ ኦኬ ባትሪ እንዴት እንደሚገባውን ይጠፋናል እኛ ብቻ ግን ፊክስ ለማድረግ ሁሉንም ይጠቅማል። በጣም እኔ ተመቸኝ ማለት ከዚህ በፊትም ማስተካከይበት ስለማቅ በጣም ተመቸኝ። እሺ እኛ አንድሮይድ ላይ እንሂድ ብቻ ላንዛዛው። አንድሮይድ ያው ብዙ ስልክ አለ አንድሮይድ ብቻ ቹዝ ማድረግ ነው የእናንተ ስልክ የቱ እንደሆነ ነው በቃ ከዚህ ውስጥ መርጣችሁ ነው። እኔ እንዴት እንደምታገኙ ምን እንጃ ግን እንዴት ይኸውላ መርጬ ምናምን አዛ ነው የምትሉ ካላችሁ እዚህ ጋር ሰርች ባር አላላችሁ ሰርች ማድረጋችሁ ማግኘት ትችላላችሁ። ኦኬ እኔ እንዴት ነው ሰርች የምናደርገው እንግዲህ እሱ አሳያችኋለሁ ግን እንዴት ነው ይከብዳል ማለት ሁሉን ነገር ስለማሳያችሁ ግን አያሳስብም። እሺ ምንድነው የመጀመሪያው የስልካችንን ማርክ ወይም ደግሞ ምንድነው ስልካችን የሚለውን እናያለን። የመጀመሪያው ሳምሰንግ በቃ የአንድሮይድ ስልኮችን ሙሉ ማለት ነው። እሺ እኔ ጋር ያለው ሳምሰንግ ነው። ሳምሰንግ እንበል ኦኬ ሳምሰንግ ምን ያው ሳምሰንግ ብቻ ካላችሁ የሳምሰንግ ሙሉ ምርቱ ነው የሚያመጣው። ለዛ ሳምሰንግ ምንድነው የእናንተ ስልክ ኤስ ነው ኤም ነው ወይስ ምንድነው የሚለውን እንጽፋለን። እኔ ኤ50 ነው ኤ50 ኦኬ ኤ50 እና ኢንተር ነው የምንነካው ቀጥታ። ኦኬ ኤ50 እዚህ ጋር ያው እንደዚህ ያመጣል ማለት ነው። ከሁለቱ አንዱን መምረጥ ነው። እዚህ ጋርም አሉ ያው ጋላክሲ ኤ5 ናቸው እነዚህ ኤ ምናምኖች ናቸው። ይሄኛው ነው ግን የኛ ኤ50 ማለት ነው። ኤ50 እንላለን። ልክ እንደዚህ ስንል እነዚህ አይነት ኦፕሽን ይመጣልናል ማለት ነው። ፊክስ የምናደርገውን ነገር ያስመርጠናል። ምኑ ነው የተበላሸባችሁ ወይም ደግሞ እዛው ግን ሰርቹ ላይ ቼንጂንግ ምንድነው ቼንጅ ማድረግ የምትፈልጉትን ነገር ቼንጅ እንዲሆን ማድረግ ትችላላችሁ ወይም ደግሞ እዛው ጋር መጻፍ ትችላላችሁ። ቼንጂንግ ስክሪን፣ ቼንጂንግ ፍሮንት ካሜራ፣ ቼንጂንግ ባክ ካሜራ፣ ቼንጂንግ ባትሪ ብቻ ቼንጅ ብላችሁ ጻፉ የፈለጋችሁትን ምኑን መቀየር እንደምትፈልጉ እሱ ያመጣላችኋል ማለት ነው። እሺ እኛ የምንፈልገው ምንድነው ለዛሬ እንግዲህ ስክሪን ነው። አብዛኛው ሰው ስክሪኑ ስለሚፈስበት ስልክ ቤት ደግሞ ስትሄዱ የሚጠሩት ዋጋ ሐላል ነው። እንግዲህ ከስክሪኑ የበለጠ ማለት ስክሪኑን ሄዳችሁ ብትገዙ ራሱ ማለት ነው እንደዛ ሄዳችሁ ገዝታችሁ አምጥታችሁ ራሱ ቀይርልኝ ብትሉት የእጁን ብቻ የሚጠይቃችሁ ሐላል ብር ነው። እና ምንድነው እዚህ ጋር እኔ የፈለኩት ያንን ወጪያችሁን ለመቀነስ ነው ወይም ደግሞ እዛ ጋር አንድ ስክሪን ሄዳችሁ ብታወጡትን ወጪ እንድትቀንሱ ነው ያኔ አንተም እና የመጀመሪያው ስክሪን ነው። እንግዲህ ስክሪንን እንነካለን። ከዛ በኋላ እንደዚህ አይነት ኢንተርፌስ ያመጣልናል። ከዛ ከፍ እያደረግን ማለት ነው እዚህ ጋር ያሉትን ነገሮች እሱ የሚለን በመተግበር ሙሉ ስልካችንን ፊክስ ማድረግ እንችላለን ማለት ነው። እዚህ ጋር ስቴፕ 1 ስቴፕ 2 እያለ ይሄዳል ማለት ነው። እዚህ ጋር እንደዚህ አይነት ነገር ሲያመጣላችሁ እንዳትደናገሩ። ቱሉን ነው አይፊክሴት የራሳቸው ቱሎች አሏቸው ማለት ለእንትኑ ግን እናንተ በቃ ባላችሁ ነገር አሁን ለምሳሌ ይሄኛው ነገር ሊያስፈልጋችሁ ይችላል። በኤቲኤም ካርድም ሆነ በእንትን የግላስ እንትኑ አለ አይደል የሚላጠው በሱ ራሱ እንደዚህ በእንትኑ እንትኑን መክፈት ትችላላችሁ። በጣም ቀላል ነገር ነው። እንደዚህ በቃ እንደዚህ ለማስገባት ነው። በኤቲኤም እንትን ራሱ እንደዚህ ማላቀቅ ትችላላችሁ። ይሄን ኖርማል ነገር ነው። ሌላ ደግሞ ትንሽ ከበድ ይላችኋል። እቺኛው መፍቻዋ ነው መበደር አያቅትም። አንዴ ስልክ ቤት አንዴ ስጤም ብትሉ ይሰጣችኋል። መግዛትም ትንሽ ብር ናት። እሷንም መግዛት ይቻላል። እነዚህን ያው እንደዚህ ስቴፑ እንደዚህ ያሳያችኋል። እንዲህ ነው የሚያሳያችሁ ስቴፑን። ፍሮንቱን እንዴት እንደምትከፍቱት በቃ እንደዚህ አድርጋችሁ ወይም ደግሞ ራሳችሁ እዚህ ጋር እንደምታያቸው 3 እንትኖች አማራጮች አሉላችሁ እንዴት እንደሚደረግ ራሱ እንደዚህ ያረጋ ያሳያችኋል ማለት ነው። እና እናንተ እንደመረጣችሁት ስልክ እና እንደመረጣችሁት እንትን ራሱ ያመጣላችሁ ይሆናል። እንግዲህ እዚህ ጋር እንደምታዩት
ሳምሰንግ ስክሪን ምናምን ብሎ እዚህ ጋር ቪወሩን ያመጣል። አያችሁ ቢያንስ እንኳን እኛ ኢትዮጵያ ውስጥ ብዙ እንትን አንልም የሚባለው ለዚህ ነው። በጣም ቪውን እያያችሁት ነው ይሄኛው እንትን እና ኮመንቱ ራሱ ብዙ አለ። ኮመንት ራሱ 35 ኦቨር ራይት ያደረገው ሰክሰስፉሊ ምናምን እንደዚህ በጣም እንትኑ ይሄ ፕላትፎርሙ በጣም የሚገርም ፕላትፎርም ነው። እና እንግዲህ በዚሁ ሰብስክራይብ እያደረጋችሁ ባካችሁ ሰብስክራይብ እያደረጋችሁ ይሄን ቻናል ደግሞ ቪዲዮ ላይክ አድርጉ ብዙ ሰው ጋር እንዲደርስ። ይሄ ጠቃሚ ነገር ነው። ጠቃሚ አሁን ከወጪ ነው እኔ እኮ እየገላገልኳችሁ ያላችሁ እና እንደዛ ነው። እዚህ ጋር ፊክስ የምታደርጉትን ነገር መጻፍ ነው። ለምሳሌ ምን ብለን እንጻፍ እስኪ ቴክኖን በል ቴክኖ ለምሳሌ ፖፕ 10 ወይም ደግሞ ፖፕ 7 በል ፖፕ 7 ኦኬ ፖፕ 7 በል ኦኬ ቴክኖ ፖፕ 7 መጣ ማለት ነው። ቴክኖ ፖፕ 7 ቹዝ እናደርጋለን። ከዛ በኋላ እዚህ ጋር እንትን በፒዲኤፍ ነው የተቀመጠው እንደምታዩት። ከዛ ፓርት 1 ፓርት 2 እያለ ያው እንትኑን ይሄኛው አይ ቲንክ የቴክኖ ፖፕ 7 የቆየ ስልክ ስለሆነ ኤግዚስት የሚያደርግ አይመስልም ወይም ደግሞ የሚከፍትላቸው አይመስለኝም። እኔ ጋርም እንደምታዩት አልከፍትም ብሏል። ግን እነዚህ አሁን የመጡ ስልኮች በተለይ በጣም እነሱ በጣም እኔ የተመቸኝ ዌብሳይት ቢኖር ይሄኛው ነው ማለት ነው። አሁን እስኪ ለአይፎን ተጠቃሚዎችስ የሚለውን ደግሞ አንዴ እና እንትን እንላለን ማለት ነው። ሌሎቹን እናንተ እየገባችሁ በደንብ ብታዩዋቸው በጣም የሚጠቅማችሁ እንትን ነው ብዬ ነው ዌብሳይት ነው። በደንብ ደግሞ አልታወቀም። እስኪ አሁን ለምሳሌ አብዛኛው ሰው ጋር ያለውን 16 ሳይሆን 13 ጋር እንሂድ። 13 ጋር እንሂድ 15 14 ኦኬ 14 ጋር አሪፍ ነው። 14 ፕሮ ማክስ ላይ እንሂድ። እሺ ምኑ ነው የአይፎን ደግሞ አዛ ነው ታውቃላችሁ። እዛ ምኑ እንደተበላሸ እዚህ ጋር እንትኑ ራሱ በቃ እዚህ ጋር የምታዩዋቸው ነገሮች እናንተ የምትፈልጉትን ብቻ ፊክስ በሉት ራሱ ፊክስ ያደርግላችኋል ማለት ነው። ይሄን ቻናል አሁንም በድጋሚ ሰብስክራይብ እያደረጋችሁ ብዙ ጋር እንዲደርስ ደግሞ ላይክ እያደረጋችሁ የደወል ምልክቷን ደግሞ መጫን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ይብዛላችሁ።